እኔ ቀድሜ ብሄድ አይሻልም? ማለት እዛው በጠብቅሽ አይሻልም ማለት ነው ወይስ አንቺ እንዳልሽው ይሻላል? ችግር የለውም አበሲ እንደዛ ይሻላል ማለት። ቆይ ግን እኔ ምን አደርጋለሁ? አንቺ ብትሄጂ አይሻልም? አብረን ነው የምናየው። እንደዛ ይሻላል ማለት። አሁን ቤት ነው። እሺ እሺ። አሁን ማርታ ወረቀቱን ቀዳ ስታየው ምን ሊፈጠር ይችላል? እኔ እንጃ ምን ሊፈጠር እንደሚቻለው። እሺ ሰማሽ አይደል? የሰላምን ነገር ዛሬ እሱን ለማረጋገጥ ነው የምንሄደው። ለማንኛውም ግን ቃል ገባልሻለሁ፣ ምንም አይነት ነገር ቢፈጠር ከልጆች ይፈጽማልሽ፣ እንዳትፈሪ። እሺ እማዬ፣ በቃ ሁሉም ነገር እኮ ያልፈናል። ያው እውነት ቢሆንም እኮ በቃ እየልሽ ነገር እንዳጣ ከኔ ተማሪ። ምንም ነገር ቢሆን ሰው እንዳታም በህይወት ዘመንሽ ምንም ነገር ቢሆን በሙሉ ልብሽ ሰው እንዳታምሽ። እሺ እማዬ፣ ዛሬ እናረጋግጣለን። በራሴ አይን ካላየሁ አለም ያንን ለማረጋገጥ አሁን ሄዳለሁ። ዋዬን ካጠገብሽ አታራቂያት። እሺ እንዴ እማዬ፣ ኧረ ተይ እንደዚህ አትበይ። ደረጀ እንግዲህ አጣብቀኝ ውስጥ ገብቷል። በማስያዝን ሁኔታ ምን ብሎ እንደሚያስረዳት በጣም ጭንቀት ውስጥ ነው ያለው። አሁን ላይ በጣም ከባድ ነገር ነው እየገጠመ ያለው ማለት ነው። ምክንያቱም እንግዲህ ደህን ምርመራውን ዛሬ ነው የሚያወጡት ማለት ነው። ዛሬ ነው የምናወጣው። ስለዚህ እየተናለህ ብላ ስትለው በቃ የሚናገረው በቃ ግራ ገብቶታል ማለት ነው። በጣም ነው የተጨናነቀው። በጣም ነው ግራ የተጋባው። እየሆነ ያለው ነገር ትንሽ ከባድ ሆኖበታል ነገር ይሹ ማለት ነው። ሰው በሚያሳዝን ሁኔታ እንግዲህ ያው ቤት ውስጥ ለመንጣት ሁሉ አስጠልቶት እንግዲህ ቢሮ ነው ያደረ፣ ቢሮ ነው እየሰነበተ ያለው ሁኔታ ሆነ ነገሩ ሁላ በጣም የሚያሳዝን ነገር ነው ያለው ማለት ነው። እንግዲህ በሚገርም ሁኔታ ለኤቢ ነግሯታል ማለት ነው። ናታል ለኤቢ ነግሯታል። ናታል እንግዲህ ሲነግራት ያለውን ነገር በጣም ነው የደነገጠችው። አለቀሰች። የት ነው ያለው ብላ አባዬ የት ነው አለች። በቃ አባቴ አይደል እንደዚህ ታደረገማ እኔም አባቴ አይደለም እንዴት እንደዚህ ያደርጋል ብላ ትላለች ማለት ነው። እንዴት እንደዚህ ያደርጋል አባቴ አይደል በቃ እንዴት ብላ በጣም ትናደዳለች፣ ትበሳጫለች ማለት ነው። እባክሽ ኤቢ ተረጋጊ፣ ይሄ እንደዚህ ነገር አይደለም እባክሽ ላስረዳሽ ብላት በፍጹም እንዲያስረዳኝ ማልፈልግ ትላለች፣ ትጮሃለች። ኧረ እባክሽ ማይ ትስማ በቃ እንዴ አባዬ ላይ እናቴ ላይ ተጫውቶባታል። በቃ እንደዚህ አይነት ነገር ስትፈጠም አንተ ይሄን ሁላ ተታቃለህ ማለት ነው ብላ ያው እንግዲህ ህር ያለች ማለት ነው። እባክሽ ላይ ዳጣም ምንድነው የምንጫጩ ስትል አረማዬ እነሱ እኮ ዝም ብለው ነው እና እነገዚህ አንድ ላይ ስለሆኑ ዘው እየተንጫጩ ነው ትላታለች። እየተንጫጩ እኮ ነው ምናምን ትላታለች ማለት ነው። እንዴ ምንድነው ይሄ ነገር ይሆናል? ምንድነው የተፈጠረ ነገር ትላለች። እባክሽ ተረጋጊ ትላታለች። እባክሽ ተረጋጊ ብላ ትላታለች ማለት ነው። እባክሽ ተረጋጊ ትላታለች። አይ ለምን እንደዚህ ነገር ሊሆን ቻለ? ምንድነው እየሆነ ያለው? ምንድነው እየተዋሃነ ያለው ትላለች። ማየ ምንም አይደለም ብላ እና ታረጋጋታለች ማለት ነው። እሺ በቃ ትልና እሷም ትላለች። እንግዲህ ኤቢ እያለቀሰች ውጭ ላይ ወጣይ ማለት ነው። እያለቀሰች በቃ ያኔ እያለቀሰች ስትሄድ ማንንም አላገኘች ማለት ነው። እያለቀሰች እንግዲህ በር ላይ እያለቀሰች ስትሄድ እንትናን ታገኛታለች። እሷን ስታገኛት ታለቅሳለች ማለት ነው። ቁጭ ብላ ስታለቅስ መጠንም ሄዳ ብላ ታለቅሳለች። ምን ሆነሽ ነው አንቺ ደግሞ የምታለቅሺው? አንቺ ስታለቅሺ አይቼሽ ትላታለች ማለት ነው። እንዴ እና እኔ ባለስም ቤት ታለቅሻለሽ እንዳለቻት፣ አዎ አንቺ ስታለቅሺ አለቀስኩ። በቃ አሁን እኔ እንዳትከተኝ እኔ የምሄድበታለሁ እንዳትከተኝ ቀጥ ብለሽ ወደ ቤትሽ ሂጂ ትላታለች። እሺ ብላ ወደ ቤቷ ትመጣለች። እሷም እንግዲህ ኤቢም ቀጥላ አባቷ ጋር ሄደችው። ቢሮ ስትሄድም እንግዲህ ደረጀ ደግሞ ወደ ቤት መጥቷል። አላገኘችውም ማለት ነው። እዛም ስትሄድ ናታልን ታገኘዋለች ቀርማ። እንዴ ናታል አንተ ነው እንዴ ምናምን ስትለው አዎ ኤቢ አባዬ አንቺን ለማየት በጣም ፈርቷል፣ በጣም ነው ይፈራው ይላታል። ለማየት በጣም ፈርቷል ይላታል።
እንዴት ነው የሚፈራው? እንዴት ለምን እንደዚህ ሆነ ምናምን አይደል? አስረዳት ማለት ነው። እባክሽ ኤቢ ትሰሚ ሆነ አንቺ ሁሉን ነገር ላባዬ ነው የምትሆኚው። እባክሽ ተረጋጊ እና እንዴት እንደወለደችው እኔ ልንገርሽ። ሰላም በቃ እማዬስ የነበረለችበት ሰዓት ሲል እና እንዴት እንደወለዱ ልንነግረኝ ነው ትለዋለች። እንዴት እንዳስረገዛት ልንነግረኝ ነው ትለዋለች። እባክሽ ኤቢ እንደዛ አይደለም፣ እባክሽ እንደዚህም እንደምታስቢው አይደለም፣ እባክሽ ተረጋጊ ይላታል። ተረጋጊ እባክሽ ይላታል። እሺ እናሳ እንዴት ነው አንተ ልትነግረኝ ይሄንንም ትለዋለች። እንግዲህ እባክሽ ተረጋጊና እንግዲህ እማዬ በሌለችበት ሰዓት እሱ ሰክሮ እንደመጣ ክላሱ ገብታ ነው አብረውና ልጅ መውለድ ስለፈለገች እባክሽ ነው እንደዛ በዚህ ነው የተፈጠረው እባክሽ ሲላት እንደዛም ከሆነ ደግሞ ከሳታለሁ አለች። ከሳታለሁኝ ምክንያቱም አስገድዳ ደፍረዋለች አባዬን የሰው ትዳር ለማፍረስና ቤተሰቡን ለመበተን እንደዚህ አድርጋለች። እንዴት እንደዚህ ሊሆን ቻለ ትላለች። እባክሽ ተረጋጊና በቃ መፍትሄ እንፈልግ እባክሽ ኤቢ። አሁን የሚፈጠረውን ነገር ታውቂያለሽ ይላታል። ምንድነው የሚፈጠረው ትላለች። እባክሽ ተረጋጊና የሆነ መፍትሄ እንፈልግ፣ ምክንያቱም ይሄ ነገር እንደዛ ከሆነ በቃ ከባድ ነው የሚሆነው እባክሽ ይላታል። አይ በፍጹም ትላለች። እባክሽ ይሄን ነገር እንደዚህ አድርገን ቀስ ብለን እንረጋጋና እንዴት በምን አይነት መንገድ እንትን እንደሚል እንጠይቅና እባክሽ ይላታል። እንግዲህ እንደዛ ስትል እሷም ሊሰማት አልቻለም ማለት ነው። በጣም ነው የተናደደችው፣ በጣም ነው ተበሳጨችው። እንደገና በዚህም ብለው ያሳምናታል። እሺ በቃ ብለው ተመካክረው እንግዲህ አሁን ደረጃ ሊያተርፉት ነው ማለት ነው። ምክንያቱም እንዴት ነው መቀየር ያለብን ሁኔታውን ነገር በምን አይነት መንገድ ነው መቀየር ያለብን ብለው እየተመካከሩ ይገኛሉ ማለት ነው። ምክንያቱም እንደዚህ ከሆነ በጣም ከባድ ነው። ስለዚህ በቃ ትዳሩ ቤቱም ስለሚፈርስ በቃ በምክክር እናድርገው ይላታል። እሺ ብላ እንግዲህ እንደገና ተመካክረዋል ማለት ነው። በሚገርም ሁኔታ ናታል አሳምኗል። ደረጀንም እንግዲህ ያው ታውቃላችሁ በጣም ከባድ ነገር ነበረ የተፈጠረው ቤት ውስጥ በጣም ከብድ ነገር ነበረ። እንግዲህ ከዛ ከጉድ ያወጣው ነው። እሷም እንግዲህ ና ብላው ነበረ። በነገራችን ላይ ና ቶሎና በቃ ቶሎ ብለህናና ዛሬ እንትን ማለት አለብን ብላው ነበረ። ና ቶሎና በቃ መሄድ አለብን ብላው ነበረ። እባክሽ እሺ መጣሁኝ ሄጄ ልጠብቅሽ ምናምን ሲላት አይ አልፈልግም ሄደህ እንድትጠብቀኝ ሳይሆን የምፈልገው በቃ ላይክ አብረን ነው የምንሄደው ናታል ይዞን እንሄዳለን ነበር ያለችው። እሺ ብላ እንግዲህ ይዛው ሄዷል ማለት ነው። እሺ በቃ ብሎ እዛው መጣሁኝ በቃ ጠብቂኝ ይላታል። እንግዲህ ለዛና እንትናም ደግሞ ጭቅጭቅ ላይ ይገጥማሉ ማለት ነው። በጣም ይጨቃጨቃሉ። በቃ ያኔ ላይክ በጣም ይጣላሉና እባክሽ ምንድነው ምናምን ስትለው አይ የሚገርመው ነገር ለምንድነው እሁድ እንዳትፈቅጅላት እሁድ ፍቀጅልኝ አትፍቀጅልኝ እንግዲህ ይጣላሉ ማለት ነው። ለምንድነው እንደዛ የሚሆነው ሲላይ በፍጹም እሁድ መፍቀድ የለብሽም ይላታል። አይ ለምንድነው የማትፈቅደው ለኔ ፍቀጅልኝ እንደዛ ከሆነ ሲባባሉ እንግዲህ እስበሳቸው በቃ አንተን ይላሉ ማለት ነው። አይ እንደዚህማ ነገር አይሆንም በጭራሽ እንደዚህማ አይሆንም ባክሽ ተረጋጊ ይላታል። እንደዛ እኮ አይደለም እያልኩ ያለሁት እኮ እንደዛ አይደለም ግን ደግሞ በቃ ለሷ ተፈቀድሽ እኔም ፍቀጅልኝ ይላታል። እሺ በቃ እንደዛ ካላችሁ ለሁለታችሁም ፈቅጅላችኋለሁ ሁለታችሁም ሂዱ ትላለች። እንዴት እንደዚህ ሊሆን ቻለ ይልና እንግዲህ እትዬ ለኔ ለሷ ማትፍቀጅ በቃ እንደውም ይላታል። በቃ ግራ ተጋባቸው። በጣም ግራ ተጋባቸውና የሚሉት ነገር ጠፋ። እሷም እንግዲህ አቦ እንደዚህ አይነት ነገር እንግዲህ እንትን አትበሉኝ አርፋችሁ ሁለታችሁም ሁሉ በቃ እንሄዳለን ካላችሁ ትላለች። እሺ ብላ እንግዲህ እንደዛ ትላለች። ውድ ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።